ተአምራውን አዶናይ ያለበት ደረጃ ዊድ ሶስ ነበረ ፖርን all of that ኢትዮጵያን መመለስ ፈልጋለሁ ፍቅርን መፍጠር ፈልጋለሁ ሰላምን መፍጠር ሁላችንም በሆነ መንገድ ወደ እግዚአብሔር መቅረብ አለበት እንደዚህ በላይም ዝና ፈልጋለሁ ለምን ከዚህ በላይ አካውንት ይሸጣዋለሁ ብዬ ወስኜ ነገ ጧት ስነሳ ግን ተመልሼ ቪዲዮ እየሰራው አገኘዋለሁ ራሴ ለምን መሰለህ አሁን ስለ መንፈሳዊ ነገር አብዝቼ ማውራት ፈልግና እሺ የሆነ ፖድካስት ማድረግው ምናምን ዘመናዊ ላይ ቦታ ነውና ትንሽ ያርቀኛል ከዛ መንፈስ ክላሽ ያረጋል ወደዛ ከገባን ግን ወደ ራሱ ስነ ስርዓቱ መናገር ይችላል ኦኬ እኔ ነኝ ዓላማው እኔ ነኝ ሐሳቡ እኔ ነኝ ሐሳቡ አባቴ ደግ ነው የሚራራ ልቡ 99 መንፈሳዊ እንትን ግዴታ በቃ ምግቤ ነው ይህ መንፈስ ባይኖር በምንም ተአምራውን አዶናይ ያለበት ደረጃ ዊድ ሶስ ነበረ ፖርን all of that የሚያስጠላ የዓለማዊ ነገር አለ አይደል የሚያሰቃየ እነሱ ነገሮች በቃ ሸውደውኝና ገዝተውኝ ነበርና እነሱ ነገሮች ያሸነፉኝ መንፈሳዊነቴ እርቆኝ ስለነበረ ነው ኦኬ ሶ ወደ መንፈሴ ወደ እግዚአብሔር መቅረብን ስማር ምን ሆንኩኝ በቃ ጥንካሬና መጣው ኃይልና መጣው አሁን በቀን እኔ 20-30 ቪዲዮ ስፖስት እንብዬ በቃ ለስራ የተፈጠርኩኝ ሰው ሆኜ ሳይሆን መንፈስ አለኝ በቃ የሚመግበኝ ወደፊት እንድል ጥሩ ነገር እንዳይ የሚያገዘኝ እና ተረዳሁኝ በቃ ህይወት መንፈሳዊ እንደሆነች እኛው ስጋለን ምናምን ዓለማዊ ይመስላል ግን ህይወት መንፈሳዊ ነው ከእግዚአብሔር ጋር ራቅ ማለት ሁሉ ነገር ነው የሚርቅብህ ሶ እግዚአብሔርን ጠበቅ ስታረግ ግን የምትፈልገው ነገር ሁሉ ጠበቅ ይልባል የስኬት ምንጩ ምንድነው መንፈሳዊ ላይ ስኬታማ መሆን ነው ይህ ዓለማዊ ከዛ እንደ መስታወት ያሳያል አይገርምም መንፈሳዊ ላይ ስራ ብቻ አሁን ባይዘው ስኬት ያልጠላው እግዚአብሔር የሰጠኝ ነገር ስለሆነ ግን የተማርኩት ነገር ምንድነው ሁሌም በቃ እግዚአብሔርን ይዤ በቃ ምንም ነገር በቃ ሊጨምርልኝ አይችልም ያቺ መኪና ምን የምታመጣው ነገር የለችም ያ ቤት አደንቃለሁ ምናምን የሚሉ ሰዎች ሁሉም አከብራቸዋለሁ ቴንክ ዩ ግን ምንም ልቤ ላይ የሚጨምሩት ነገር የለም ራሴን ዘግጄ ወይም በፍርሃት ምናምን ሳይሆን ያ ዓለማዊ ነገር ምንም እንደማይጨምርልኝ አውቀዋለሁ በቃ ዝናው እንዴት ነው የምችለው ዝናው ከዚህ በላይም ዝና እችላለሁ ነው ኦኬ ለምን ስራዬ ምን እንደሆነ አውቃለሁ በእግዚአብሔር ዘንድ የተሰጠኝ ስራ አውቃለሁ which is ኢትዮጵያን አንድ ማድረግ ፈልጋለሁ ነው ኢትዮጵያን መመለስ ፈልጋለሁ ፍቅርን መፍጠር ፈልጋለሁ ሰላምን መፍጠር ሁላችንም አንድ ማድረግበት መንገድ ደግሞ በመናገር ሳይሆን በመሆን ነው ኦኬ which is ብዙ ሰው ደግሞ እኔ ተናግሬው ሳይሆን በመሆኔ ነው ያ ኢትዮጵያ አንድ ያደርጋታል እንደዚህ የሆነ እየመለስከው ነው ብሎ ኮሜንት ያደርጉልኝ አነባዋለሁ ስለተናገርኩኝ አይደለም ስለሆንኩት ነው ሰው ማፍቀር you know and I think I don't know ምን ልልክ እንደምችል እውነት ለመናገር ዝናው በጣም ወድጄዋለሁ because ለጥሩ ነገር ነው ያዋልከ ያለው ከዚህ በላይም ዝና ፈልጋለሁ ለምን ከዚህ በላይ ሰላም ከዚህ በላይ ፍቅር ማምጣት ስላለብኝ ይህ በስቃይ ተፈትነ ስታልፍ ማለት ነው በረከትን እዛው ነው የምታገኘው ምክንያቱም አወቅ አካውንት ይሸጣዋለሁ ብዬ ወስኜ ነገ ጧት ስነሳ ግን ተመልሼ ቪዲዮ እየሰራው አገኘዋለሁ ራሴ ሶ ምንድነው የሚገፋኝ ማቆም ፈልጋለሁ ግን ለምን ነው የምገፋው ማን ነው የሚገፋኝና እሱ እግዚአብሔር እንደሆነ አወቅኩኝ ወደ መንፈሳዊነታቸው ቢቀርቡላለው አሁን ንስሐ መግባት አለ ንስሐ ስትገባ እኔ አሁን ንስሐ የገባሁበት መንገድ ምንድነው በይቅርታ ነው በይውህና ነው ከራሴ ጋር ሆኜ ማለት ነው አዶናይ ሞቷል ከዛ የበለጠ ከሱስ እንደወጣ ያገዘኝ ነው እንጂ በንስሐ ደረጃ ከመጣል ወደ መንፈስ ከመቅረብ ደረጃ ሁሌም ዓላማችን መሆን ያለበት ጧት ስንነሳ ወደ እግዚአብሔር መቅረብ ነው በሆነ መንገድ ወደ እግዚአብሔር መቅረብ አለበት እንዳትረሳ እኔ አሁን ለሰከንድ አላወጣውም እግዚአብሔር በየሄድኩበት እግዚአብሔር ነው ያዋለው እዚህ ወንበር ላይ እግዚአብሔር ነው ያዋለው እዚህ መሬት ላይ ቤተክርስቲያኑ ላይ የሄድኩበት ቦታ ግን ሰዎች ላይ እግዚአብሔር ያለው ሰዎች ላይ እግዚአብሔር ያለው ከዛ በጥሩነታቸው ነው መለካቸው በጣም ጥሩ የሆነው ነገር ምን ያረጋኛል የበለጠ ከመንፈሴ ጋር እንድጣበቅ ያረጋኛል ሰይጣን ከታባቱ ይመጣል